ሃሎ ጥፋት ሊመጣ ነው አዋጅ አዋጅ ምድር በሳት ልትቃጠል ነው ያለፈው ዘመን ጥንት ዘመን በውሃ በኖህ ዘመን በውሃ እንደጠፋች ዓለም አሁን በሳት ልትቃጠል ነው እግዚአብሔር ያሳየኝ ጥቁር ሰውዬ ጭንቅላቱ የበሰበሰ እግራቹ ያበጠ ቀኝ እጁ ሽባ ሆኖ ጥቁር ደም የሚፈስ እግሩ የታሰረ ሰው አሳየኝ ጌታና ይሄንን ወደ አፍሪካ ለወጣው እግዚአብሔር ምንድነው በየስጠይቀው እላይ የምታው የወንጌል ብርሃንና ትልቅ ነገር የነበረው አፍሪካ ዛሬ ከጥቅም ውጪ እንደወጣች በግራ በኩል ያለው ደግሞ ከጥንቆላ ከድግምት ጋር አብሮ በተሳሰረ ወንጌልን ማበላሸት ናይጄሪያ በእነዚህ አካባቢ ያሉት ማለት ነው ምስራቅ አፍሪካን ደግሞ እነዚህ ኢትዮጵያን ሶማሊያን ኤርትራን ሱዳንን ዩጋንዳን እነ ኬንያን ሁሉንም አስቡት እነዚህ ሁሉ ያሽባ የሆነበት ምክንያት የእርስ በርስ ጦርነት ነው በእርስ በርስ ጦርነት ምክንያት ንጹህ ደም ፈሷል ከደም የተነሳ እርግማንና ምድሪቷ ኃይል ካለ መስጠት የተነሳ ረሃብ ድርቅ የሚፈራረቅበት እንደሆነ እግዚአብሔር ተናገረኝ ከኢትዮጵያ በታች ያሉትን ደግሞ እነዚህን ደቡብ አፍሪካዎችን በሰንሰለት ታስረው ነው ያሳየኝ ያ በቅኝ አገዛዝ ውስጥ አይምሯቸው የታሰረ ሰው ለመሆናቸው ነጭ እንዲመሰክርላቸው የሚፈልጉ በጨለማ ውስጥ ጠላት የከተታቸው ናቸው በኔ እምነት አድዋን ድል ስናደርግ የአድዋ ድል የኛ ጀግንነት ታክሎበት አይደለም ዋናው ሚስጥር እግዚአብሔር ይህች ምድር በቀኝ አገዛዝ እንዳትገዛ ለዚህ እና ስነ ልቦና የተቃወሰ ነጭ አምላኪ እንዳንሆን እግዚአብሔር ስለፈለገ ለዛ ዘመን ላሉት ድል ሰጣቸው እነሱም እግዚአብሔርን ታምነው ነው የሄዱት የማሸነፉ ምክንያት ለዚህ ለአፍሪካ መፈታት ምክንያት ነው አሁንም ይሄ ጦርነት እንዳልኳችሁ ያንን ካየ በኋላ አንድ እጅ ከሰማይ መጣ ቀኝ እጅን ስትፈውስ ቀኝ እጅ ደግሞ ጭንቅላትን ግራግንም እግርንም ሰንሰለትንም ሲበጥሳየው ይሄ አሁን ያለንበት ጦርነት እነሆ እሳት የማጥፋት ጾም ጸሎት አይደለም እናደርገው ኢትዮጵያ ለአፍሪካ መፈወሻ ምክንያት ዳግም እግዚአብሔር እስከ ክርስቶስ ምጽአት ባለው ወቅት ውስጥ ይቺ ጨለማናት ሶስተኛ ዓለም ብለው የፈረዱባት እግርቶች ያሰሯትን ሰንሰለት በጥሶ እግዚአብሔር በልማቷም ቢሆን በስኬቷም ቢሆን በወንጌልም ቢሆን ለዓለም የመጨረሻ አዲስ ንቅናቄ የሚፈጠረው ከአፍሪካ እንደሚሆን በእርግጠኝነት ዘመኑ የአፍሪካ ነው ያን የአፍሪካ ዘመን ደግሞ ለመለወጥ እግዚአብሔር ምስራቅ አፍሪካን መርጧል በምስራቅ አፍሪካ ደግሞ እቺን ምድር በጠላትነት ዙሪያን ወቁ መንፈሳዊ ነው ጦርነቱ እኔ ያየሁት ነገር አለኝ በአደባባይ ላይ ትልቅ ስታዲየም ትልቅ አደባባይ ላይ አፍሪካውያን ወጥተው ነፃነታቸውን የሚያውጁበት የእጅ አዙር ቀኝ ግዛት አሰራርን በማይበቀል ስንዴ መዋረድን ልመናን እርዳታን እኔ መቼም ሁሌም የምጸልየው እኔ የሚመራይ መንግስት በእርዳታ በጀት የሚመድብ መንግስት እንዲሆን አልፈቅድም ይህን ታሪክ ሊለውጥ የሚችል እግዚአብሔር ክብር እቺን በረሃብና በውርደት በእርስ በርስ ጦርነት የምትታወቀውን አገር መልሰን ለልጆቻችን ላናስረክብ እግዚአብሔር መፍትሄ የሚሰጥበት ወቅት እንደመጣ አፍሪካ እንደምትፈታ ለዚህም እግዚአብሔር ጾሙ እሳት ልታጠፉ አይደለም ያውን ችግር ለማጥፋት አይደለም ዘላቂ ሆነው አፍሪካን አንድነት ፓን አፍሪካን እንደገና ምንሰራራበት በተናቀ ህዝብ መካከል እግዚአብሔር ክብር እንዲገልጥ እግዚአብሔር ክብሩን እንደሚገልጥ ይሄን ተናግሮናል እግዚአብሔር ደግሞ ያደርገዋል ክብር ለእግዚአብሔር ዘፍጥረት ምዕራፍ 7 ላይ ቁጥር 17 ላይ እንደዚህ ይላል የጥፋት ውሃ በመድር ላይ 40 ቀን ነበረ ውሃውን በዛ መርከቢቱን አነሳት ከምድርም ወደ ላይ ከፍ አለች ውሃው አሸነፈ በመድር ላይ እጅግ በዛ መርከቢቱ በውሃ ላይ ሄደች ውሃው በመድር ላይ እጅግ በጣም አሸነፈ ከሰማይ በታች ያሉ ታላላቅ ተራሮች ሁሉ ተሸፈኑ ውሃው ወደ ላይ 15 ክንድ ከፍ አለ ተራሮችም ተሸፈኑ በመድር ላይ ያለ ስጋ ያለው የሚንቀሳቀስ ሁሉ ወፍ እንስሳ አራዊት ምድር ሁሉ የሚርመሰመስ ተንቀሳቃሽ ሁሉ ሰም ሁሉ ጠፋ ይላል በዚህ ክፍል ውስጥ ታሪኩን የምናየው በኖህ ዘመን የተደረገውን ታሪክ ነው በዚህ ታሪክ ላይ ወደ ኋላ ሄደን ስናይ የዚህ ሁሉ ጥፋትና ውድመት ምንጩና ማዕከሉ ኃጢአት ነው የሰው ልጆች ኃጢአት ክፋት አመጽ ጥላቻ በበረታበት ጊዜ እነዚህ
አደጋዎች በምድር ላይ እንደተከሰቱ እንመለከታለን። በተለይ ሄደን ስናነብ መጽሐፍ ቅዱስ የያዛችሁ ምዕራፍ 5 ላይ እንዳውም ከቁጥር 24 ጀምሬ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ለሐሜን ወለደ። ማቱሳላም ለሐሜን ከወለደ በኋላ የኖረው 782 ዓመት ነው። ወንዶችም ሴቶችም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆኖ ሞተ። ለሐሜም ሞተ፣ 82 ዓመትም ኖረ፣ ልጅን ወለደ። ስሙን እግዚአብሔር በረገማት ምድር ከተግባራችንና ከእጃችን ሥራ ይህ ያሳርፈናል ሲሉ ኖህ ብለው ጠራው። ለሐሜም ኖህን ከወለደ በኋላ እያለ ይናገራል። በመጀመሪያ ታሪክን ስንመለከት ከአዳም ጀምሮ ኃጢአትን በሰሩ ጊዜ አዳምና ሔዋን ኃጢአትን በሰሩ ጊዜ በዚህ ኃጢአት ምክንያት ከኤደን ገነት ማለት ደስታ፣ ስኬት፣ ብልጽግናን፣ ሀብትን፣ ሰላምን፣ ግንኙነት፣ ጤናማ ቤተሰብነትን ያካተተ ሙሉ ሰርቶ ማሳያ ነበረ። እግዚአብሔር ይህንን ሰርቶ ማሳያ የስኬትን፣ የህብረትን፣ የሰላምና መልካም ግንኙነት ያለበውን ኤደን ገነት እግዚአብሔር የሚገኝበትን ስፍራ ወስዶ በዓለም ሁሉ እንዲሞሉ አዳምና ሔዋንን ኃላፊነት የመግዛት የማብዛት ዓላማ ተሰጣቸው። ይህን ዓላማ የሚያሰናክል ኃጢአት በመስራታቸው ምክንያት ከኤደን ገነት እንደተባረሩ እንመለከታለን። ከዚህ በኋላ እግዚአብሔር ካባረራቸው በኋላ ምድር እንደተረገመች እዚህ ክፍል ውስጥ እንዳየነው ኖህ ማለት እግዚአብሔር በረገማት ምድር ከተግባራችን ከእጃችን ሥራ ሁሉ ያሳርፈናል ሲሉ ኖህ ብለው ጠሩት ይላል። ተረገመበትም ምክንያት ላሳያችሁ ነው። ምድር ያ መልካም የሆነው ህብረት የሆነው ሰላም የሆነው ኃጢአት ምክንያት እንደተረገመና ከኤደን ገነት እንደተባረሩ ምድር በዛ ምክንያት እርግማን እንደደረሰ ነው የምናየው። እሱ ብቻ አይደለም። ከእርግማኑ በኋላ ምዕራፍ 4 ላይ ሄደን ስናይ ከኤደን ገነት አዳምና ሔዋን ከተባረሩ ከጥቂት ጊዜ በኋላ 2 ልጆች እንደወለዱ መጽሐፍ ቅዱስ ይናገራል። አዳም ሚስቱን ሔዋንን አወቀ፣ ጸነሰች፣ ቃየልን ወለደች። እርሱም ወንድ ልጅ ከእግዚአብሔር አገኘዋለች። ደግሞም ወንድንም አቤል ወለደች። አቤል በግ ጠባቂ ነበር፣ ቃየል ደግሞ ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትን አሰብን አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ቃየል እጅግ ተናደደ፣ ፊቱ ጠቆረ። እግዚአብሔርን ቃየልን አለው፣ ለምን ተናደርክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያምር አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ላይ ንገስባት። ቃየል ወንድሙን አቤልን ወደ ሜዳ እንሄድ አለው። በሜዳም ሳለ ቃየልን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔር ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም አላውቅም፣ የወንድሜ ጠባቂ ነኝን አለ ይላል። አዳምና ሔዋን ከኤደን ገነት ከተባረሩ በኋላ ልጆች እንደወለዱ እናያለን። የመጀመሪያው ልጅ ቃየል ነው። ቃየል ገበሬ ነው። ሁለተኛው ልጅ አቤል ይባላል። አቤል ደግሞ እረኛ ነበረ። እነዚህ ሁለቱም ቃየልም አቤልም እግዚአብሔር አዳምና ሔዋንን ከእግዚአብሔር ጋር ህብረትና ግንኙነት እንዲያደርጉ መሰዋዕትን አስተምሯቸው ነበርና ያስተምሮት ልጆቻቸውም ተግባራዊ ለማድረግ ምንድነው ያደረጉት? ሁለቱም መስዋዕት እንዳቀረቡ እናያለን። ግን በዚህ መስዋዕት አቀራረብ ላይ ችግር ነበረ። እነዚህ ሁለቱም እግዚአብሔር ለምን እህል አቀረብክ? አንተ ከብት ስላቀረብክ አይደለም። ሁሉ ያለውን መስዋዕት አቅርበዋል። ሁለቱም የኃጢአት መስዋዕት ደም ነው። እንደገና የምስጋና መስዋዕት ደግሞ እህል ቁርባን ይቀርባል። እግዚአብሔር ይህንን መስዋዕት ላይ በእነዚህ ሁለት ሰዎች ላይ ልዩነት ያየበት ትልቁ ነገር አንድ ነገር ነው። በራእይ ምዕራፍ 11 ላይ ምን ይላል?
በትር የሚመስል ቁጥር 11 ላይ ቁጥር ማለት 11 ምዕራፍ 11 ቁጥር 1 ላይ በትርን የሚመስል መለኪያ ለኔ ተሰጠኝ እንዲህም ተባለልኝ አንተም ተነስተህ እግዚአብሔርን መቅደሱና መሰዊያውን በዛ የሚሰግዱትን ለካ በመቅደሱ ውስጥ ያሉትን እዳሞ ለአሕዛብ ተሰጥቷልና ተው አትለካው እያለ ይናገራል። እግዚአብሔር ለዮሐንስ ራእይ ውስጥ ካሳየው ነገር አንዱ መለኪያ መመዘኛ መፈተሻ መመርመሪያ በትር እንደሰጠውና ይሄም መቅደሱና እንደገናም ደግሞ በመቅደሱ ውስጥ የሚያመልኩትን አምላኪዎችንም እንደገና መስዋዕቱንም ለካው ብሎ ይላል። እግዚአብሔር ጋር መስዋዕት ስላመጣን እግዚአብሔር ጋር ስለጸለይን እግዚአብሔር ጋር ስራ ስለሰጠን ተቀባይር ፊት የተመዘነ ነው። እግዚአብሔር መቅደሱን ለካው እንደገናም ደግሞ በዛ የሚሰግዱትን አምላኪዎችን መስዋዕት አቅራቢዎችን እነሱንም ለካ የቀረቡትንም ደግሞ መስዋዕት ለካ ብሎ እግዚአብሔር የሚለካ አምላክ እንደሆነ በዚህ ቦታ ላይ እናያለን። አሁን አቤልና ቃየል ቃየል አቀረበ አቤልም አቀረበ። አቤል በጎችን አቤል አንደኛ በኩሩን ነው ያቀረበው፣ ሁለተኛ የሰባውን ነው። ቃየል ግን እህል አቀረበ ይላል መጽሐፍ ቅዱስ። እግዚአብሔር አቤልንና መስዋዕቱን አየ፣ ቃየልና መስዋዕቱን አላየም ይላል። በእግዚአብሔር ፊት ተቀባይነት ያገኘው አቤል ነበረ። አቤል ለምንድነው ያቀረበው? ለምን እግዚአብሔር አየ ብትሉ እነሆ ስለለመደው ስርዓቱን ሃይማኖታዊ ተግባርን ለማስፈጸም ሳይሆን ከልብ እምነት በመነሳት እግዚአብሔርን በማፍቀር እግዚአብሔርን በመፍራት እግዚአብሔርን በመውደድ ምክንያት የመጀመሪያ የተባዙትን የተራቡለትን በጎች ሳይሆን በኩሩን በጉን አቀረበ። በኩር በግ ለማቅረብ ደግሞ የልብ ውሳኔ ነው። የተዛባውን አይደለም የተራባውን አላቀረበም ወገኖቼ። ያቀረበው ነገር ምን ነው? መጽሐፍ ቅዱስ የሚለው በኩሩን አቀረበ። ከበኩሩ ውጭ ፍቅር ስለሆነ የሰባውን ልፋጩን አይደለም ምራጩን አይደለም እግዚአብሔርን ይመጥናል ብሎ ያሰበውን እሱን ለእግዚአብሔር አቀረበ። ይሄን ጊዜ እግዚአብሔር መጣና መጀመሪያ መስዋዕቱን አላየም። የአቅራቢውን የአምላኪውን የጸላዩን የሰጋጁን ልቡን አየው። ልቡ በሱ ፊት ቅን ነበረ፣ እምነትም ነበረው። ስለዚህ የአቤልን ተቀበለው እግዚአብሔር፣ የቃየልን ግን እግዚአብሔር አልተቀበለም። እህል ለምን አቀረብክ አይደለም። ልቡ ተመረመረ፣ ተፈተሸ፣ ተለካ፣ ተመዘነ። በእግዚአብሔር ፊት ተቀባይነት አልነበረውም። ከዚህ የተነሳ መጽሐፍ ቅዱስ እንደሚናገረው ቃየል እጅግ ተናደደ ይላል።